ደክሟቸዋል ከትንሽ ነገሮች ጋር ሁሌ መጫወት ከዛ ግን መልፋት በህይወት ላይ ምንም አይነት ለውጥ የሌለው ወይ ደግሞ ይሄ ነው የሚባል ይሄ ትልቅ የሚባል በህይወት ላይ የለፋንበትን ያክል ለውጥ ያላመጣችሁበት ላይፍ ላይ ልትኖሩ ትችላላችሁ። ግዙፍ ህልም አልማችሁ እንዴት እንደምታሳኩት ደግሞ እንዴት ግዙፍ ህልም ማለም እንደሚቻል ዛሬ እናያለን። ብናይስ ደግሞ ምን ይፈጠራል? አሁን ልዩ አቅማችሁን አውጥታችሁ ግዙፍ ህልሞችን ማለም እንድትችሉ ግዙፍ ህልም እንዴት እንደሚታለም ባሳያችሁስ አብረን እንቆያለን። ሰላም ቤተሰቦች እንዴት ናችሁ? ጌትነት ነኝ ከላይት አፕ ጀነሬሽን። የኢትዮጵያውያን ህልመኞች ቻሌንጅ 3ኛ ሳምንት ላይ ነው ያለነው። ዛሬ ትኩረት አድርገን የምንነጋገርበት ትልቅ ማለም እንዴት ይቻላል ከኛ ካለንበት ሁኔታ ካሉብን እጥረቶች አሉብን ብለን ከምንጠራቸው እጥረቶች አልፈን በማንነታችን ልክ በተፈጠርንበት ልክ እና ደግሞ አቅማችንን ሙሉ ለሙሉ አውጥተን መጠቀም እንዴት እንደምንችል ዛሬ ነው ያለነው። ተመልከቱ። ህልማችሁ አስፈሪ ሆኖ ካልታያችሁ የእውነት ግዙፍ ህልም የላችሁ ማለት ነው። ይሄንን ስል በጣም ፕራውድሊ ነው ማወራው ምክንያቱም አብዛኛውን ጊዜ ትልልቅ ህልም ካለምን እንቀሳቀሰው በዛው ልክ ስለሆነ ተግባራችን የህልማችንን መጠን ስለሚያሳየን ትልልቅ ህልም ያለማችሁ እንደሆነ የምታውቁት አንዱ የምትንቀሳቀሱበት መጠን የምትነሱበት መጠንን የተወሰነ በመሆኑ የእውነት ይህ ነው። ዛሬ የማሳያችሁ 4 ነጥቦች ይኖሩናል በዚህ ቪዲዮ ላይ በጣም እጅግ በጣም ወሳኝና ህይወት ቀያሪ የሆኑ 4 ነጥቦችን ብቻ እናያለን። አንደኛ የእናንተ ትልቁ ህልማችሁ ምንድነው? ትልቁ ህልማችሁ በህይወታችሁ ላይ የሚታያችሁ ግዙፍ የምትሉት ነገር በህይወታችሁ ላይ የሚያንቀሳቅሳችሁ ትልልቅ ለውጥ የሚያመጡ ሁሉ ጊዜ ትንሽ ነገር እየተጫወትን ከምናልፈበት ወጥተን ግን ትልቅ ወደሆነና በህይወታችን ላይ ለውጥ የሚያመጣ ይሄ ነው የሚባል ለቤተሰቦቻችን ለግላችን ለቤተሰብ ለሀገር የሚሆን ነገር የምናመጣበት መንገድ ስለሆነ የእናንተ ትልቁ ህልማችሁ ምንድነው? በጣም ወሳኝ ጥያቄ ነው። በህይወታችሁ ላይ የምትፈልጉትን ነገር የምር ታውቁታላችሁ? ከዛስ ደግሞ ምን ያህል ትልቅ ነው? ምን ያህል ግዙፍ ነው? በህይወታችሁ ላይ እያሰባችሁ ያለው ነገር እየተንቀሳቀሳችሁበት ያለው ነገር የእውነት የምትፈልጉት ነገር ምንድነው? በህይወታችሁ ላይ የእውነት የምትፈልጉት ነገር ምንድነው? ባለፉት ሳምንትም ላይ ያወራን የነበረው ህልም የሚቆጠር ነገር ነው። ህልም የሚለካ ነገር ነው። አክሽን የሚወሰድበት ጉዳይ ነው። ተግባር የሚወሰድለት ጉዳይ ነው። ስለዚህ የእውነት የምትፈልጉት ነገር ምንድነው በህይወታችሁ ላይ? ሁለተኛ ከዚሁ ነጥብ አንፃር የምናየው አሁን ወረቀትና እስክሪብቶ ይዛችሁ ምንድነው የምር የምትፈልጉት ነገር ትልቅ ብላችሁ ግዙፍ ሆኖ የሚታያችሁ በህይወታችሁ ላይ የዛሬ የሆነ አመት ላይ የዛሬ 5 አመት ላይ የዛሬ 3 አመት የዛሬ 10 አመት ላይ ምንድነው የምትፈልጉት? በግልጽ አሁን ወረቀትና እስክሪብቶ ይዛችሁ ይሄንን ቪዲዮ ፖዝ አድርጋችሁት መጻፍ ጀምሩ። ምንድነው ትልቁ ህልማችሁ በህይወታችሁ ላይ ትልቅ ለውጥ የሚያመጣ ህልም የያዛችሁት ነገር ምንድነው? እሺ ሌላው ምንም አይነት ገደብ አይኖርባችሁ ምን አይነት ነገር ትፈልጋላችሁ በህይወታችሁ ላይ ማግኘት? ምንም አይነት በህይወታችሁ ላይ ገደብ አይኖርባችሁ አሁን ገደብ አሉብኝ ብላችሁ የምትዘረዝሯቸው ነገሮች ሁሉ ጥቀሷቸውና ለምሳሌ ገንዘብ የለብንም ነው ገንዘብ የለኝም ነው የምንለው። ዕውቀት የለኝም፣ ሰዎች የሉኝም፣ የሚያግዙኝ ሰዎች የሉም፣ ሲስተሙ ያገሩ ሲስተም የለም፣ አይመችም ለመሳካት ትልልቅ ነገር ለማለም ግዙፍ የሆነ ነገር አልሜ ለመነሳት ይሄ ነገር እጥረት አለብኝ፣ ዕውቀት የለኝም የምትሉትን ነገር እያንዳንዱን ዘርዝሩትና በህይወታችሁ ላይ እሱ ነገር ባይኖርባችሁ በህይወታችሁ ላይ ምንም እነዚህ ነገሮች ገደብ ብላችሁ የምታስቡት ነገር ባይኖር ምንድነው የምታደርጉት? እሱ በጣም ወሳኝ ነገር ነው። ምን አይነት ህልም ነው የምታለሙት እነዚህ ገደቦች ባይኖሩ? በልጅነታችሁ አንድ ነገር በልጅነታችን ሁላችንም የምናገኘው ስጦታ ትልቅ ብዬ ማስበው ከገደብ ያለፈ አስተሳሰብ ማሰብ ነው። ልጅነት አንዱ የሚሰጠን ተፈጥሮ ወይም ደግሞ ትክክለኛና እውነተኛ ማንነታችንን የምንጠቀምበት ጊዜ ቢኖር ልጅነት ጊዜ ነው ወይም ልጅ በሆንበት ጊዜ ነው። ስንጠይቅ ቤተሰቦቻችንን የምንጠይቀው እጅግ በጣም ትልቅ ነገር ሆኖ ዛሬ ይሁን ይያለ ነገር ግን ለቤተሰቦቻችን እኮ ያሏቸው ነገሮች በእጃቸው ላይ በእናይኖረው በጣም ትንሽ ነገር ናቸው፣ ጥቂት ነገር ናቸው። ነገር ግን የምንጠይቀው ከገደብ ውጭ ሆነን ስለሆነ
ምንም አይነት ጥረት እንደሌለ ስለምናምን በውስጣችን የተፈጠርንበትም ልክ ስለሆነ የዛኔ ምን ጠይቀው እንደዛ ነበር። እያደግን ስንሄድ የምናጣው አንዱ ነገር ይሄ ነው። በህይወት ላይ የምንፈልገው ነገር ካሉብን ሁኔታዎች ጋር ስለምናቆናኝ በዛ ምክንያት የምንፈልገውን ትልልቅ ማድረግ ይከብደናል ማለት ነው። ስለዚህ የምትፈልጉትን ነገር በግልጽ በሚለካ መጠን ምንም አይነት ገደብ አይኖርባችሁ ጻፉ። ከዚህኛው ኤክሰርሳይዝ ጋር የመጨረሻው ካደረግነው ጋር የሚገናኝ ነው። የምንም አይነት የገደብ አስተሳሰብን ማስወገድ የሚል ሐሳብ ነው። የገደብ እና የጥረት አስተሳሰብን ማስወገድ በጣም ወሳኝ ነገር ነው። ሁላችንም ችግር ያጋጥመናል። በህይወት ላይ የተለያዩ ነገሮች ያሳልፋሉ። የተለያዩ ነገሮችን ያጋጥሙናል። ውጣ ውረድ አለ። እኔም ግዙፍ ነገር ማሰብ ሲጀምር፣ ትልልቅ ነገር ማሰብ ሲጀምር በህይወቴ ላይ ይሄን ነው ማደርገው ብዬ ከአቅሜ በላይ የሆነ ነገር ማሰብ ሲጀምር እፈራለሁ። በመጀመሪያ ጊዜ ላይ በጣም ነው የምፈራው። በጣም ያሉኝን ነገሮች አስብና እፈራለሁ። ቤተሰቦቼን አስብና ያላቸው ነገር ሳስብ እፈራ ነበር። ከዛ ደግሞ ያለኝን ዕውቀት ሳስብ፣ ያሉኝን በዙሪያ ያሉትን ነገሮች ሳስብ፣ የሀገሩን ሁኔታ ሳስብ እፈራ ነበር። ነገር ግን አንድ በጣም የጠቀመኝ ነገር ቢኖር ከገደብ ውጭ ሆኖ ማሰብ፣ በማንነታችን ልክ ማሰብ መቻል እጅግ በጣም ወሳኝ ነገር ነው። ስለዚህ በዚህ ነጥብ ላይ የምናየው ምንም አይነት ገደብ አይኖርብን የምናስባቸው ነገሮች እያሰብን እንቆያለን ማለት ነው። ይሄንን በዚህ ሁኔታ ውስጥ ሆኜ የማደርገው ነገር ትልልቅ ነገር ሁሌም ሳስብ እፈራለሁ። ምክንያቱም እንደዚህ አይነት ነገሮችን አሳይቶኝ ያለፈ ሰው ስለሌለ በህይወቴ ላይ ወይም ደግሞ ይሄ ትልቅ ነው ብለው አሳክተውት እኔም ደግሞ እያየሁት ተሞክሮ የመጣሁት ሰው ስለሌለኝ እፈራ ነበር። በዚህ ጊዜ ላይ የማደርገው አንድ ነገር የፈራሁትን ነገር በማድረግ ነው። ስጋፈጠው ምንድነው ሌላኛውን እድል አያለሁ። ትልቅ ነገር አስቀምጣለሁ በህይወቴ ላይ ግዙፍ የሚባል ነገር አስቀምጣለሁ። ከዛ በኋላ ወደዛ ነገር በፍጥነት ወደ ተግባር ስገባ፣ ወደ ተግባሩ ገፍቼ ራሴን ስገባ፣ የምፈራውን ነገር ስጋፈጠው የዛን ጊዜ ያ ነገር እንኳን ባይሆን ሌላኛውን እድል የማየት ሌላኛውን አቅጣጫ የማየት ሰፊ እድል አገኛለሁ ማለት ነው። ስለዚህ ይህንን ነገር ብታደርጉት በጣም በህይወታችሁ ላይ ይሰራል። የፈራችሁትን ነገር ተጋፈጡት። ትልቅ ነገር አስቀምጡ በህይወታችሁ ላይ። ከዛ በኋላ ከዛ ኮምፎርት የሚይዛችሁ ነገር ውጡ። ከዛ ከምቾታችሁ ትልልቅ ነገር እያሰባችሁ ነገር ግን ትልቅ አክሽን ካልወሰዳችሁለት አይሆንም። ሌላው ፍርሃት ሲሰማችሁ እንዴት እንደሚቻል መንገዶችን ጻፉ። አንዱ የገደብና የጥረት አስተሳሰብን ማስወገድ የምንችለው ፍርሃት በሚሰማችሁ ጊዜ ይሄን የምር አሳካዋለሁ፣ የምር ይሄን ነገር ደርስበታለሁ፣ አደርገዋለሁ፣ አቅመዋለሁ ብለን ራሳችንን እንኳን በምንጠራጠርበት ጊዜ አንዱ የማደርገው ነገር እኔም ይሄንን ህልሜን ደግሜ እጽፈዋለሁ። ይቻላል፣ ይሳካል። ምክንያቱም ብዙ ከዚህ በላይ ያሳኩ ሰዎች አሉ። የኔ ህልም እንደውም ትንሽ ሊሆን ይችላል ከዚህ አንፃር ብዬ የሚሳኩበትን መንገድ አስቀምጣለሁ። ፍርሃቴን አይደለም የምዘረዝረው። ፍርሃቴን ይሄ ነገር የለኝም፣ ኦኬ ይሄ ነገር የለም እያልኩኝ ሳይሆን የምጽፈው ነገር ግን አሁን ላይ እንዴት ነው ማሳካት የምንችለው? አሁን ላይ ይሄን ነገር ማሳካበት መንገድ የትኛው ነው ብዬ ቁጭ ብዬ አስባለሁ ማለት ነው። ሶስተኛ ጠንካራና ፈጣን ተግባር ያስፈልጋል። በግዙፍ ህልም ላይ ጠንካራ የሆነ ፈጣን የሆነ ተግባር ያስፈልጋል። ኖ አትራክሽን ቴክ አክሽን። ይሄን የምላችሁ ብዙ ሰው በአትራክሽን ያምናል ምናምን፣ ማለትም የሆነ ነገር አስባለሁ ከዛ በኋላ ራሱ ቤቴ እንዲመጣልኝ ደጄ ላይ እንዲመጣ ምናምን እንጠብቃለን። ኖ the only way የመጨረሻውና የመጨረሻው መንገድ ከትልልቅና ከግዙፍ ህልም በኋላ ጠንካራ ተግባር ይፈልጋል። ምንም አትራክት የምታደርጉት ነገር የለም። ነገር ግን አስቡ፣ ግዙፍ ነገር አስቡ። ከዛ በኋላ ደግሞ ለዛ ነገር ግዙፍ የሆነ ተግባር መውሰድ፣ ጠንካራ የሆነ ተግባር መውሰድ በህይወታችሁ ላይ እነዛ ነገሮች እንዲፈጠሩ ሀፕን እንዲያደርጉ ያደርጋል። ስለዚህ ጠንካራ ወጥ የሆነ ይሄ የጀግና የሆነ ተግባር መውሰድ በጣም ወሳኝ ነው። ሙሉ ቀን ስለ ህልማችሁ ማሰብ ትችላላችሁ። በዚህ ላይ ስናስብ ግን ጽኑ ተግባር እስካልወሰዳችሁለት፣ ጠንካራ ተግባር ወጥ የሆነ ተግባር እስካልወሰዳችሁ በህይወታችሁ ላይ ይሄ ነው ብላችሁ የምትጠሩት ህልማችሁ የመሳካት እድል አይኖረውም። ስለዚህ ሙሉ
ሙሉ ቀን ከማሰብ ይልቅ ስለልማችሁ ሙሉ ቀን ማሰብ ጥሩ ነው ስለልማችሁ። ነገር ግን እያሰባችሁ በገን እያላችሁ መቆየት ምንም አይነት አይጠቅማችሁም በህይወታችሁ ላይ። ለረጅም ዓመት የተጎዳውበት ነገር አንዱ ይሄ የምፈልገው ነገር እንኳን ካወቅኩ በኋላ ግን ለዛ ነገር ተግባር አልወስድም ነበር። ምንድነው ቁጭ ብዬ አስበዋለሁ ምን ያህል ትልቅ እንደሆነ እንጂ ያደርገዋለሁ ምናምን፣ ነገር ግን ተግባር አልወስድለትም። ለዚህ ነው ኖ አትራክሽን ቴክ አክሽን። ተግባር ወሰዱ በፍጥነት። ግዙፍ ህልም ግዙፍ ተግባር ይፈልጋል። ግዙፍ አለማችሁ ከዛ በኋላ በትንሽ ነገር አይሆንም። ምንድነው እሳት መሞቅ ከፈለጋችሁ ብዙ እንዲቆየላችሁ የእሳቱ ሙቀት ከፈለጋችሁ መጨመር ያለባችሁ ምንድነው እንጨቱን ነው። እንጨቱን ብዙ በጨመራችሁ ቁጥር የምታገኙት ሙቀት የምታገኙት የእሳት መጠን እየጨመረ ይሄዳል፣ እየተቀጣጠለ ይሄዳል። ስለዚህ ማድረግ ያለባችሁ ነገር ህልማችሁ ግዙፍ ነው፣ ህልማችሁ ትልቅ ነው፣ ጥሩ። ግን በህልማችሁ ልክ ግዙፍ የሆነ ተግባር ደግሞ ውሰዱለት። በህልማችሁ ልክ የሆነ ደግሞ ግዙፍ የሆነ እንቅስቃሴ አድርጉለት፣ ዲሲፕሊን አድርጉለት። ተነሱና እንደሚቻል አሳዩ። ለብዙዎች እንደሚቻል አሳዩ። ህልማችሁን ግዙፍ አድርጉትና ከዛ በኋላ እንደሚቻል በዙሪያችሁ እንኳን ላሉ ሰዎች ምሳሌ መሆን ትችላላችሁ። ለምንድን ነው በትንሽ ነገር ሁሌ የምትጫወቱት? ለምንድን ነው በትንሽ ነገር ሁሌ ህይወታችሁን የምትገድቡት? መሞት አይቀርም። ስለዚህ ለምንድን ነው ትልቁ ነገር ተጋፍተን ማንሞት? ከሞትም ደግሞ ማን ትልቅ ነገር አስብ ይሞት አድርጎት ይሞታል እንጂ። ስለዚህ ተነሱና እንደሚቻል አሳዩ። ትልልቅ ህልም በምታስቡበት ጊዜ አንዱ ለእናንተ ብቻ አይደለም፣ አንዱ ለአንተ ብቻ አይደለም። በዙሪያ የሚመለከቱ ሰዎች አሉ። ቤተሰብ፣ ወንድም፣ እህት ልትሆን ትችላለች። በዙሪያ አጠገቦች ጓደኞች ሊሆኑ ይችላሉ። ተነስተህ እሱን ግዙፍ ነገር አስበህ ማድረግ ስትጀምር ለሌሎች እንኳን ምሳሌ ትሆናለህ እና ተነሳ፣ በፍጥነት ወደ ተግባር ግባ። ሌላው በዚህ ሁኔታ ላይ እና በፍጥነት እየተገበርን ትልልቅ ነገር አስበናል፣ ትልልቅ ነገር አቀደናል። ከዛ በኋላ ደግሞ ለዛ ነገር እየተዘጋጀን ነው። የመጨረሻው ደግሞ ማድረግ ያለብን አንድ አራተኛ ነጥብ ምንድነው? ዙሪያህን የሚጠቅሙ ሰዎች መክበብ ነው። ትልልቅና ግዙፍ የሆኑ ህልሞች ለብቻ አይሳኩ። የትኛውም ትልልቅ የተባለ ነገር የተሳካው በምድር ላይ ከሌሎች ሰዎች ጋር ጆይን በማድረግ ነው፣ ከሌሎች ሰዎች ጋር በመተባበር ነው፣ የሚያግዙ ሰዎችን በመፈለግ ነው። ምክንያቱም ትልልቅ ህልም ትልቅ ሪሶርስ ይፈልጋል፣ ትልቅ አይዲያ ይፈልጋል፣ ኢነርጂ ይፈልጋል። ስለዚህ ይህን ኢነርጂ ሙሉን አንተን ማውጣት ላይ አንተ ሙሉ ልታወጣው አትችልም። ሙሉ ገንዘብ ላይ ኖር ይችላል፣ ሙሉ እውቀት ላይ ኖር ይችላል። ኮላቦሬት ማድረግ በጣም ወሳኝ ነገር ነው። ራስህን በምትፈልገው ነገር በዚህ ግዙፍ ህልም አንፃር እንድታሳካ የሚገፉን ሰዎች አጠገብህን ክበብ። ስለዚህ ዙሪያህን ማጠር እጅግ በጣም ወሳኝ ነገር ነው። እነዚህ ነገሮች ሁሉ ካደረግን በኋላ ሶስቱን ነጥቦች ከተከተልን በኋላ የምንፈልገውን በግልጽ እናውቃለን። ግዙፍ ነገር አልመናል። የሚያስፈልገውን ትልቅ የሆነ አክሽን ወስደንለታል። ከዛ ደግሞ አሁን የሚያስፈልገን ሰው ነው። ራሳችንን ማጠር በጣም ወሳኝ ነው። የህልም ገዳዮች አሉ። በህይወት ላይ የምትፈልጉትን ነገር ወደ ኋላ ሊያስቀሯችሁ የሚፈልጉ ሰዎች አሉ። እንዳታሳኩት የሚያደርጓቸው ሰዎች አሉ። ስለዚህ እነዚህን ግዙፍ ህልሞችን ለማሳካት አንዱ የምታደርጉት ነገር በህልም የሚያምኑ ሰዎችን አጠገባችሁ አብዙ። ህልም ትልልቅ ነገር አይደለም፣ ማሳካት ይቻላል፣ ለቤተሰቤ ማድረግ ይቻላል፣ ለሀገሬ ማድረግ ይቻላል ብለው የሚያምኑ ሰዎች አሉ። ከነሱ ጋር አብራችሁ ራሳችሁን ክበቡ። በዛ አይነት መንገድ ውስጥ ስትንቀሳቀሱ የሚያግዙ ሰዎች አጠገባችሁ ካሉ በጣም በፍጥነት ለውጥ ማየት ትጀምራላችሁ። የምንገኘው የኢትዮጵያውያን ህልመኞች ሶስተኛው ሳምንት ላይ ነው። ቻሌንጁ ከጀመረ ሶስተኛው ሳምንት ላይ እንገኛለን። ከዚህ በፊት ያሉት ሁለት የሚሆኑ ኮንተንቶች አሉ። እነሱም መከታተል ትችላላችሁ። የኢትዮጵያውያን ህልመኞች ይሄ ተግባር የምትወስዱበት ትክክለኛ ተግባር ነው። አሁን የምር እዚህ ቻሌንጅ ላይ ጆይን አድርጋችኋል። የምትፈልጉትን ነገር ለማወቅ የምትፈልጉትን ነገር ደግሞ ግዙፍ አድርጋችሁ ለሀገራችሁ፣ ለቤተሰባችሁ፣ ለራሳችሁ ትልቅ ለውጥ ለማውጣት ዝግጁ እየሆናችሁ ትገኛላችሁ። ይህንን ቪዲዮ ካያችሁ በእርግጠኝነት እናንተ የኢትዮጵያውያን ህልመኞች ቻሌንጅ ላይ ትገኛላችሁ። ስለዚህ አሁንም በድጋሚ እንኳንም ወደዚህ ተቀላቀላችሁ። አሁን ደግሞ ተግባር የምትወስዱበት
ቀደም እንዳየነው የመጀመሪያውን ካወቅን በኋላ ሁለተኛው ምን ነበር? ተግባር መውሰድ ነው። በፍጥነት ወደ ተግባር መግባት ነው። ስለዚህ አሁን ሁለተኛው ላይ ትገኛላችሁ። ተግባር ውሰዱ። የሚያግዛችሁ ሰዎች ራሳችሁን ክበቡ። ስለዚህ እኛ አብረናችኋለን፣ እኛ አብረናችሁ እናግዛችኋለን። እያንዳንዱን ስቴፕ ስትሄዱ፣ እያንዳንዱን መንገድ ስትንቀሳቀሱ አብረናችሁ መሆን ትፈልጋላችሁ። የሚያግዛችሁ ሰዎች ትፈልጋላችሁ። ደውላችሁ እንዴት ላድርግ፣ ይሄን ላድርግ ነው፣ ይሄን ቻሌንጅ አጋጥሞኛል፣ ምን ላድርግ የምትሉትን ትፈልጋላችሁ። እኛ አብረናችኋለን። በማንኛውም ሰዓት መደወል ትችላላችሁ። በማንኛውም ሰዓት 0976688175 ላይ መደወል ትችላላችሁ። በማንኛውም ሰዓት ማማከር ትችላላችሁ። እኛ የላይት አፕ ጄኔሬሽን ፕላነር ቡክ አለን። የትልቁን ሐሳባችን በየቀኑ ቀይረን የምናስበው ትልልቅ የሆኑ ነገሮች አሉ። ስለዚህ እሱን ደግሞ ተግባር መውሰድ ስላለብን ተግባር የምንወስድበት መጽሐፍ አዘጋጅተናል። ይሄ ወርክ ቡክ ነው። ራሳችሁ ቁጭ ብላችሁ የምትጽፉበት ነው። ቪዲዮ አለው። ቁጭ ብላችሁ ቪዲዮን እያያችሁ ከዛ በኋላ ደግሞ በህይወታችሁ ላይ በየቀኑ ተግባር ወስዳችሁ ይሄ ግዙፍ ያለማችሁትን አሁን ያሰባችሁትን ሐሳብ ማሳካት የምትችሉበት በጣም ጠቃሚ መጽሐፍ ነው። እኔ በግሌ የምጠቀመው ነው። ስለዚህ ይህን መጽሐፍ የግላችሁ ማድረግ ትችላላችሁ። በስልካችን ደውሉልን። lightupgenerationofficial.com ላይ ገብታችሁ ኦርደር ማድረግ ትችላላችሁ፣ መጠቀም ትችላላችሁ። ስልጠናውን ቪዲዮም እዛው ላይ ስላስቀመጠን እሱ ላይ መውሰድ ትችላላችሁ። እናመሰግናለን። መልካም ሳምንት እንዲሆን እንመኛለን። ላይት አፕ ጄኔሬሽን ነው። መልካም ሳምንት።